ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ከአምባ ጊዮርጊስ ጀምሮ እስከ ዳባት ያለውን አጠቃላይ አሁን ተቆጣጥረናል። ዳባት አጠቃላይ ከተማዋን አሁን በእኛ እጅናት አድርገናት ያለ ማረሚያ ቤቶችን አሁን ያስለቀቅነው ነው ያለውን በሙሉ በእጃችን ስር እያስገባን ነው። ያው የብልጽግና ሰራዊት ፋሽስታዊ ስርዓት በአሁኑ ሰዓት እየተመዳመደና እየፈረጠጠ ነው የሚገኛል። ሁሉንም የአማራ ሕዝብ በዚህ በኋላ ወደ ነበረው እንደሚመለስ እርግጠኛ ነኝ። የናውሰናይ ብርጌድ፣ ምኒልክ ብርጌድ፣ ይታየው ብርጌድ 3 ብርጌዶች በአንድ ሆነ ከጧቱ 1 ሰዓት ጀምረን ነው ስምሪት የጀመርን። አሁን ከቀኑ 8 ሰዓት አካባቢ ሙሉ ዳባትን አጠቃላይ ከተማዋን ተቆጣጥረን ያው በእኛ እጅ ትገኛለች። የአገዛዙ ስርዓት አስቦት የነበረ እንደተለመደው ኃይል ጨፈልቃለ የሚል ሀሳብ ሰንዝሮ ነበር። ነገር ግን ለቀባሪ ማርዳት ነው የሆነበት። የክንደ ነበራው የፋኖን እንጂ መቋቋም የሚችል አቅም ስለሌለው 20 ደቂቃ እንኳን ቆሞ መዋጋት አልቻለም። ወዲያው ነው የፈረጠጠኛ ተቆጣጥረናል። በአሁኑ ሰዓት መንግስት አጠቃላይ የሰሜኑን ክፍል ወይንም የጎንደርን ክፍለ ሀገር እሱን ከእጅ ከወጣ ስልጣን እጅ ወጣ ብሎ የሚያስብ ዛሬ ቀን እንግዲህ የመርዶውን ደግሞ ሊሰማልን እንፈልጋለን። ሙሉ አጠቃላይ ወገራን መሬት ወይም የሰሜኑን ክፍል በዛሬው ዕለት እጅ ወጥቷል። ምንድነው የኢትዮጵያ ሕዝብ እዚህ በኋላ ምናልባት የአማራ ሕዝብ ሌላ ኢትዮጵያውያንን ብሔር ብሔረሰቦችን የተለየ እነሱን ለመጉዳት ሳይሆን እነሱንም ጭምርት ነፃ ወጥቶ እኩል ከዜጎቹ ጋራ ከብሔር ብሔረሰቦች ጋራ ለመኖር የተዘጋጀ ፋኖ እንጂ ለራሱ ጥቅም ወይም ለአማራ ብሔር ብቻ የቆመ እንዳልሆነ ኢትዮጵያውያን ሊረዱልን እንፈልጋለን። እዚያ ባሻገር የአማራ ሕዝብ በዚህ በኋላ አብቅቷል። የአብይ ስርዓት ለአንዴና ለመጨረሻ እግሩ ተነግሮ አፋፍ ላይ ደርሷል። አፋፍ ላይ የደረሰን የደነዘዘን መንግስት ደግሞ ገደል ላይ መስደድ የሚያቅት ነገር አይደለም። ሁሉም እኛ ጎን እንዲሰለፍ ሳያውቁም ሆነ እያወቁ ለሆዳቸው ብለው አድማ በታኝ ወይም ፖሊስ ሚሊሻ ወይም ሰላም አስከባሪ እንግዛለን የደንቆሮ ስብስብ አሁንም ወደ ህዝባቸው ወደ ቀልባቸው ተመልሰው እኛ ጋር እንዲሆኑ ማለት ፈልጋለሁ። በጎንደር በበርካታ አካባቢዎች ውጊያዎች እየተደረጉ ነው። የአማራ ፋኖ ጎንደር እዝና የአማራ ፋኖ በጎንደር በተናጠልና በጥምረት እያካሄዱ ባሉት የማጥቃት እርምጃ ተጨማሪ ቁልፍ አካባቢዎችን መቆጣጠራቸውን ያገኘነው መረጃ ያመለክታል። ከፍተኛ ኪሳራ እየደረሰበት ያለው የአብይ አህመድ ሰራዊት ከበርካታ ቦታዎች እየለቀቀ ወደ አጎራባች አካባቢዎች እየሸሸ ነው። በአርበኛ ባየቀናው የሚመራው የአማራ ፋኖ በጎንደር የዳባት ወረዳን ሙሉ በሙሉ ነፃ ለማድረግ ሰፊ የማጥቃት እርምጃ እያካሄደ ነው። አምባ ጊዮርጊስን ጨምሮ ወሳኝ የሆኑ ከተሞች በፋኖች እጅ ገብተዋል። ጎንደር ከተማ ዙሪያዋን በፋኖች ከበባ ውስጥ መሆኗን የአማራ ፋኖ የጎንደር እዝ አስታውቋል። የመከላከያ ሰራዊት ቋሚ እና መደበኛ የወታደራዊ ካምፕ ነበሩት ደባርቅና ዳባት ላይ ከጎንደር ከተማ 90 ኪሎ ሜትር እና ከጎንደር ከተማ 45 ኪሎ ሜትር ላይ ዳባትና ደባርቅ ላይ ከፍተኛ ቁጥር ያለው ሰራዊት አከማችቶ ነበረ። ይሄን ሰራዊት እንግዲህ ከትናንትና መሻሽ ጀምሮ ነው ውጊያ የተከፈተበት። በጣም ከፍተኛ ሰራዊት ቁጥር የነበረውን ዛሬ አጥቅተው የደባርቅ ከተማን ሙሉ በሙሉ ማለት በሚያስችል ሁኔታ የመከላከያ ሰራዊቱ ከካምፕ ወጥቶ የማረሚያ ቤቱና የፖሊስ ጽሕፈት ቤቱን ብቻ ምሽግ አድርጎ ራሱን እየተከላከለ ባለበት ሁኔታ ነው ያለው። ሙሉ በሙሉ ከተማዋን ፋኖች ተቆጣጥረዋቸዋል። እንዲሁም የሸሸው ሰራዊት ወደ ጎንደር ከተማ እንዳይሄድ ደባትና ወገራ አምባ ጊዮርጊስ ከተማ ላይ ሌሎች የፋኖ ኃይሎች ሁለቱን ከተማ አጥቅተው ይዘዋል። በጎንደር 2 እዝ ነው ያለው። እንደሚታወቀው በአመራሮች ደረጃ ተነጋግረው እነዚህን ትልልቅ 3 ከተሞች አጥቅተው ለመያዝ ተነጋግረው አንደኛውን ሽፋን እንዲሰጠው ተደርጎ በጋራ ያጠቁት ሁኔታ ነው ያለው። እነሱ በጋራ በማጥቃታቸው በጣም ከፍተኛ ቁጥር ያለውን የመከላከያ ሰራዊት በትነውታል። ደባርቅ ከተማ እንግዲህ ተያዘ ማለት በጎንደር ከተማ ላይ የሚፈጥረውን ጫና እንግዲህ መገመት ይቻላል። ከእንግዲህ በኋላ የደባርቅ ከተማ ላይ ተቆርጦ የቀረው የመከላከያ ሰራዊት ወይም ያገዛዙ ጦር ወደ ዳባት ከተማም ይሁን ወደ ጎንደር ከተማ ወይም ወደ ወገራ አምባ ጊዮርጊስ ከተማ ሸሽቶ ማምለጥ እንደማይችል፣ ምክንያቱም አምባ ጊዮርጊስና ዳባት ቀድሞ ነው የተያዘው በዛኛው በጎንደር በአንደኛው እዝ ማለት ነው። የደባርቅ ከተማን ማጥቃት አድርጎ ሙሉ በሙሉ ተቆጣጥሯል። በአጠቃላይ በአራቱም የጎንደር ዞኖች ከፍተኛ ውጊያ በማድረግ ሙሉ ማጥቃት ላይ የፋኖ ኃይሎች 2 እዞች ሙሉ ማጥቃት ነው እያደረጉ ያሉት። በዚህም ከፍተኛ ድል እየተገኘ ነው። ለምሳሌ ከወላድባ ከተማ ጀምሮ ጨዋሂት፣ ሳንኪሳ፣ ጎርጎራ፣ ደልጌ የሚባሉ ከተሞች ላይ በደረጀ
የሚመራው የጣና ክፍለ ጦር እና የስንጥ ክፍለ ጦር በጋራ በመቀናጀት አሁን የጠቀስኩልህን ከተሞች ሙሉ ማጥቃት እያደረጉ ነው። አጠቃላይ ጎንደር በጣም በከፍተኛ ሁኔታ ተነስቷል። የጎንደር ፋኖች ከአካባቢው ማህበረሰብ ሚኒሻና ታጣቂዎች ጋር በመቀናጀት ጥቃት እየሰነዘሩበት ነው። አሁን ከጠቀስኩልህ ከተሞች ላይ ማለትም ቆላድባ፣ ጨዋሂት፣ ጎርጎራ፣ ሻውራና ደልጂ ከተሞች በእነዚህ 5 ከተሞች ምንም አይነት ሚኒሻ ትጥቅ ይዞ የመከላከያ ሰራዊቱን እገዛ የሚያደርግ ሚኒሻ ሙሉ በሙሉ ከጥርነፋ ወጥቶ ወደ ፋኖ ኃይሎች ተቀላቅሏል። ይህንን በመስጋት መደበኛ ፖሊሶችን እንዲሁ ይጠፋሉ በሚል ሳቤ ጠርንፈው ወደ ጊዜያዊ የመከላከያ ካምፖች ላይ አስቀምጠዋቸዋል። መሳይ በተለይ በጣቁሳ ወረዳ ከ300 በላይ የሚሆኑ ሚኒሾች ከዚህ በፊት ካምፕ ተሰጧቸው የፋኖ ኃይሎችን ለመከላከል ለብቻቸው ማጥቃትና መከላከል እንዲሁም ከተሞችን የገጠር ከተሞችን እየጠበቁ ነበረ። ከዛሬ ሳምንት በፊት የወረዳ አመራሮችን የጣቁሳ ወረዳ አመራሮች በመመታታቸው በፋኖች በመመታታቸውና እነሱን አጅቦ ሲሄዱ የነበሩ የመከላከያ ሰራዊት አባላት በመመታታቸው አብዛኛው የሚኒሻ አባላት እጅ ሰጥቶ ነበር። ነገር እጅ አንሰጥም የፋኖ ኃይሎችን አንቀላቀልም ብለው በህዝባችን ላይ በደል ሲፈጽሙ የነበሩ የደርጊ ከተማን አካባቢ ከበው አድረው የሚኒሻ ካምፕ ላይ ጥቃት በመሰንዘር ከ12 በላይ ሚኒሾችን ገለው 4 አቁስለው ሌሎችን ማርከው ይዘዋቸው ሂደዋል። ከዛ በኋላ በከተሞች ላይ አሁን የደርጊን የሚኒሻ መሞት መቁሰልና መማረክን በአካባቢው የሚገኙ ወረዳዎች በመስማታቸው ምንድነው ያደረጉትኝ ሌሎች ሚኒሾች እኛ ከመሞታችን በፊት ወደ ፋኖ ደንጃችን መስጠት አለብን በማለታቸው የደንቢያ ወረዳ ምስራቅ ደንቢያም ምዕራብ ደንቢያም ቆላድባና ጨዋሂት የነበረው ሻውራ የነበረው ሳንኪሳ የነበረው የሚኒሻ ኃይል በሙሉ እጅ ሰጥቷል። አሁን ደግሞ በከተሞች ላይ የማራኪ ክፍለ ከተማ የሚኒሻ ጽሕፈት ቤት ኃላፊ የራሱን አባላቶችን ጠርንፎ ይዞ ሙሉ በሙሉ ሄዶ ከፋኖ ኃይሎች ጋር ተቀላቅሏል። በአጠቃላይ አሁን የሚኒሻ ኃይል መንግስት አስታጥቆ እርስ በርሱ ሊያጋድላቸው ከነበሩት አብዛኛዎቹ ሚኒሻዎች ይሄ እርስ በርስ መጋደል ነው ብሎ ስለገባቸውና ሴራው በማወቃቸው ምክንያት በአብዛኛው ማለት ይቻላል ወደ ፋኖ ኃይሎች ተቀላቅለዋል። እንግዲህ አሁን የቀረው ብቸኛው ራሱን መከላከል ላይ አስቀምጦ በምሽግ ተቀምጦ ያለው የመከላከያ ሰራዊት ነው። እሱንም እንግዲህ ደባርቅና ዳባት ላይ ትልቁ ወታደራዊ ካምፕ በመመታቱ ራሱን መከላከል በማይችልበት ደረጃ በመድረሱ አሁን በአጭር ጊዜ ውስጥ ጎንደር 4ቱም የጎንደር ዞኖች ነፃ ይወጣሉ የሚል እምነት ነው ያለ መሳይ። በሌላ በኩል እየጨመረ የመጣውን የአብይ አህመድ የምርኮኛ ቁጥር ለማስተናገድ የሚያስችል የምግብና ሌሎች ድጋፎች እንዲደረጉለት የአማራ ፋኖ ጎንደር እዝ ለዓለም አቀፉ ማህበረሰብ ደብዳቤ በትኗል። የአብይ አህመድ አገዛዝ ምርኮኞችን ለመቀበል ፈቃደኛ ባለመሆኑ ቀይ መስቀልን ጨምሮ ዓለም አቀፍ ተቋማት ድጋፍ እንዲያደርጉ ነው በተበተነው ደብዳቤ የተጠየቀው። አርበኛ ዮሐንስ ንጉሱ የጎንደር እዝ ህዝብ ግንኙነት ክፍል በጎንደር በአራቱም ቀጠናዎች ውጊያ ላይ ነን ይላል። የአማራ ፋኖ ጎንደር እዝ አጠቃላይ አብዛኞቹ ክፍለ ጦሮች ወደ አውደ ውጊያ እንዲገቡ ማድረግ ተችሏል። መላ ጎንደር ዋና መስመሮች ጠላት የተቆጣጠራቸው ከተሞችን ኢላማ ያደረጉ ጠላትን የሚደመስሱ አጠቃላይ ቆራርጦ የሚያስቀሩ ብርቱ እንቅስቃሴዎችን በትስስር ጀምራል። በዚህ መሰረት ዛሬ አጠቃላይ የጎንደር አካባቢዎች ማለትም በደቡብ ጎንደር፣ በሰሜን ጎንደር፣ ማዕከላዊ ጎንደር እንዲሁም ምዕራብና ምስራቃዊ የጎንደር አካባቢዎች አውደ ውጊያዎች ተጀምረዋል። የጎንደር ከተማ በከበባ ውስጥ ትገኛለች። በአሁኑ ሰዓት ምናልባትም ከደቂቃዎች በኋላ ነጻ የመሆን ዕድል ይኖራታል። እዛ ውስጥ የደባርቅ ዳባቱን ከተሞች አንዳንድ ቦታ በክልል አንዳንድ ቦታ የጎንደር ብቻ በብርጌዶችና ክፍለ ጦሮችን በማሰለፍ አውደ ውጊያዎች እየተደረጉ ይገኛሉ። በደንቢያ 2 ቀጠና ፍራንኪሳና ቆላድባ እንዲሁም ግራርጌ አካባቢ እንዲሁም አዘዞ ዙሪያ አሁኑ ሰዓት ውጊያና የውጊያ እንቅስቃሴዎች ተፈጥረዋል። አምባ ጊዮርጊስን ሙሉ በሙሉ ተቆጣጥረናል። ደባርቅን እንዲሁም ዳባትና ዳራን አካባቢዎች ጨምሮ የመተማ ቀጠናዎችን የደንቢያ ቀጠናዎችን አብዛኞቹን ቀጠናዎች ጠላትን ከፋፍለን እየመታን እያፍረከረክን እያስመደመድነው እንገኛለን። በዚህ አጋጣሚ እጃቸውን ለመስጠት ፈቃደኛ የሆኑት በምርኮ ፔሪ የሆኑ እጃቸውን እንዲሰጡ እየተደረገ ነው ያለው። ቀሪዎቹ ግን ማሻፈሪ ብለው የብልጽግናን ቡድን የጥቂት ፍላጎት መስዋዕትነት እንዳይከፍል ቤተሰብ ዘመድ እንዲናገር እየደወለ እንዲናገር በስልክ በደብዳቤ በአካል
ባልተመቸው የግንኙነት አግባብ የሰራዊት አባላት የሆነ በአማራ ክልል ውስጥ ያለ አጠቃላይ ህይወቱን እንዲያድን ያደረገውን ጥሪ እንዲቀላቀል ከዛ ውጭ ግን የማያዳግም እርምጃ እየተወሰደ ይቀጥላል ማለት ነው። አርበኛ ዮሐንስ እንግዲህ በእናንተም በአርበኛ ባየ ቀናው በአማራ ፋኖ በጎንደር የዳባትን ከተማ ዛሬ እንደተቆጣጠሩ ሰምተናል። በአጠቃላይ በጎንደር የሚካሄደው እንቅስቃሴ ተጠናክሮ ቀጥሏል። የጻፋችሁትም ደብዳቤ አለ ለዓለም አቀፉ ማህበረሰብ በተለይ ለቀይ መስቀል እርዳታ እንዲደረግ ምክንያቱም ከፍተኛ ቁጥር ያለው ምርኮኛ በእጃችሁ ስለሚገኝ ለነሱ ቀለብና ለአንዳንድ ነገሮች እስቲ ምንድነው የጻፋችሁት ደብዳቤ? የጻፍነው ደብዳቤ በተመለከተ በስልክ ግንኙነት ለማድረግ ተሞክሯል ከዓለም አቀፍ ቀይ መስቀል ማህበር ጋር ምርኮኞችን በውጊያ መስዋዕትነት ከፍለን ህይወታቸውን እኛ መስዋዕትነት ከፍለን እነሱን ህይወታቸውን አድነን ለቤተሰብ ተረከቡ እያልናቸው ነው። ለእነሱ እንዲረከቡ እንደገና ቤተሰቦቻቸው ጋር እንዳገናኙ ደህንነታቸው እንዲጠበቅ ሕክምና እንዳደርጉላቸው ድጋፍ እንዳደረጉላቸው የልጆች ድጋፍ እንዳደረጉላቸው ያስፈልጋል። ይሄ ደግሞ መደበኛ ስራቸው መካከል አንዱ ነው። ይህን ጥሪ አድርገናል። በተደጋጋሚ ሌሎች ሰብአዊ መብት ተሟጋቾችን ጠይቀናል። አምባገነኑ የአብይ አህመድ አገዛዝ ግን ነጻ እንቅስቃሴ እንዳያደርጉ በሀገሪቱ የሚገኙ የሲቪክ አሶሲዬሽኖች ዓለም አቀፍ የሆኑ በሀገሪቱ የሚንቀሳቀሱትን ጭምር ያልተፈለገ ተጽዕኖ ስለሚያደርግባቸው በምንፈልገው ልክ ምርኮኞችን ሊረከቡን አልቻሉም፣ ወይም ደግሞ ሊጎበኛቸው አልቻሉም። ጫና እንደምባቸው ደርሷል። በዚህ ምክንያት ግን ምርኮኞችን የመቀለብ እዳው ምርኮኞችን የማሳከም እዳው በእኛ እጅ ነው ያለው። ይህ በድጋሚ ጥሪ ያቀረብነው በዚህ ምክንያት ነው ማለት ነው። የአህመድ አገዛዝ ደግሞ ምርኮኞችን በተመለከተ ምንም ከማለት ተቆጥቧል ማለት ነው። ያገኛችሁት ምላሽ የለም እስካሁን ከዓለም አቀፉ ማህበረሰብ ከቀይ መስቀልም ሆነ ከሌላው አካል? ሌሎች አካላቶችን ባልኩ ተጽዕኖ ምክንያት የመገናኘት ዕድሉ አስቸጋሪ ሆኖብናል። ከዓለም አቀፉ ቀይ መስቀል ማህበር ጋር ግን በስልክ እንዲረከቡ የቀረበላቸውን ጥያቄ ለማስፈጸም የሚቸገሩ መሆኑን የሚቸገሩበት ምክንያት ደግሞ አሁን ያለው በነጻነት የሰብአዊ እርዳታ አገልግሎት መስጠት አስቸጋሪ የሆነ እንደመጣ ጠቅሰዋል ማለት ነው። ከዚህ ውጭ ግን አሁንም ግፊት አድርጎ ዓለም አቀፍ ማህበረሰብ የሰብአዊ መብት ጉዳይ ነው። እነዚህም ምርኮኞች እንዲረከበን እንፈልጋለን። እስከዛው ደህንነታቸውን ጠብቀን እናቆያለን። የአብይ አህመድ አገዛዝ በአማራ ክልል በፋኖ ኃይሎች ላይ በአየርና በምድር ኃይል የታገዘ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ተገለጸ። ለዚህ ጉዳይ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ በዚህ ሳምንት ውስጥ ወደ ባህር ዳር እንደሚሄድ ነው የደረሰን መረጃ የሚያመለክተው። አሁን ባለው አካሄድ ጎንደርና ባህር ዳር በፋኖች እጅ ሊወድቁ የሚችሉበት ሁኔታ ሰፊ ነው የሚል ግምገማ ያደረጉት የአብይ አህመድ የጸጥታ መዋቅር ባለስልጣናት የመጨረሻውን ጠንካራ ጥቃት በመፈጸም በተለይም ባህር ዳርንና ጎንደርን ማትረፍ አለብን የሚል ውሳኔ ላይ መድረሳቸውን ለማወቅ ተችሏል። ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪ በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ ህልውና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ። ከኔ ጋር ሰላም እንደሆነ እናንተም ጋር ሰላም ይሁንላችሁ እያልኩኝ ቤተሰቦቼ እንግዲህ ዛሬ ጣፋጭ ይሄን የመሰለ ጣፋጭ አሰራር እንግዲህ ሙሉን ባላሳያችሁም ቀንጨብ አድርጌ አሳያችኋለሁ ይዤ መጥቻለሁ ማለት ነው። ቺዝ ኬክ ከቺዝ ኬክ የሚቀራረብ ነው ማለት ነው። ቺዝ ኬክ ሳይሆን ያው እንደ ቺዝ ኬክ በሉት ማለት ነው። ነገር ግን ጊዜ ቋጣቢ እና ደግሞ በፍጥነት የሚደርስ ማያስቸኩል ማለት ነው። ይሄን መሰለ ነው እንግዲህ ይዤላችሁ የመጣሁት ግብአቶች እዚህ ጋር ይሄኛው ብስኩት ነው ማለት ነው። ሌላኛውም ካላችሁ ችግር የለውም። ማንኛውም የሻይ ብስኩት ያስፈልጋችኋል ማለት ነው። ማንኛውም ያስፈልጋል። እንግዲህ እዚህ ጋር ያሉትን ግብአቶቹን ሁሉንም ወተት አዘጋጅቻለሁኝ።
እናም ደግሞ ከረሜል 2 ባኮ ነው ያዘጋጀሁት። እናንተ የሚፈልጉት አንድ ማረግ እዚህ ጋር 2 ግሽጣ ነው ያዘጋጀሁት ማለት ነው። ዝብዳ ያስፈልገናል፣ ጁቡን ኬሪ ማለት ነው። ጁቡን ኬሪ ክሬም እንዲሆንልን ያግዘናል ማለት ነው። እናም ደግሞ ዝብዳ ያስፈልገናል ማለት ነው። መጀመሪያ ይሄ ነው የሚያስፈልገን፣ ከኋላ ሌላውም የሚያስፈልገን አሳያችኋለሁኝ። እናም ደግሞ ከዛ በኋላ ብስኩቱን በዚህ መልኩ ሰባብሬ እዚህ ውስጥ አስገብቻለሁ፣ ፈጨዋለሁ ማለት ነው። መፈጨት አለበት፣ በደንብ አርጋችሁ ዱቄት አርጋችሁ ነው መፈጨት ያለበት ማለት ነው። ከፈጨው በኋላ ደግሞ እመለሳለሁ ማለት ነው። ግዴታ እሱን ከፈጨም በኋላ የምናረገው እንግዲህ ዝብዳ ነው ማለት ነው። ዝብዳ አርጌበታለሁ፣ አላሳየኋችሁም። ከዛ በዚህ መልኩ እዚህ ላይ ቺዝ ኬክ ላይ እቃ ላይ ይገለብጠዋለሁኝ። እናንተ በረጅሙ ማረክ ትችላላችሁ፣ ነገር ግን የሚያምረው በዚህ ነው ማለት ነው። ከዛ እዚህ ቀስ አርጌ በቀጭኑ እንትን አረገዋለሁ ማለት ነው። አዳርሰዋለሁ ሁሉንም ቦታ ማለት ነው። በማንኪያ እንዳይፈረካከስ በኋላ ሲወጣ ልክ ሲቆርጡት በቅርጽ እንዲወጣ ማለት ነው። በደንብ አርጋችሁ ትፈረካክሱታላችሁ። ከዛ ደግሞ እዚህ ጋር ከረሜሉን ነው እንትን እሳት ላይ ጥጄ ያወጣሁት ማለት ነው። ለመቅረጽ ስላልተመቸኝ ቅድም ያሳየኋችሁን ከረሜል ወተቱና ከረሜሉን አፍልቼ አውጥቻለሁ። ያሁኑን ደግሞ ብስኩቱ ፍሬዘር እስከምጨርሱ ማረግ አለባችሁ። ቢያንስ 5 ደቂቃ 10 ደቂቃ 20 ደቂቃ አስቀምጡት ማለት ነው። ቅቤውና እሱ በደንብ አርጎ እንዲይዝ ማለት ነው። ከዛ በኋላ እዚህ ጋር ጁቡን ኬሪ ሊጭ አዘጋጅቻለሁ፣ ግሽጣ አዘጋጅቻለሁ ማለት ነው። ጁቡን ኬሪውን ውስጡ ላይ አስገባዋለሁ ማለት ነው። እናንተ ከፈለጋችሁ ብዙ ለቤተሰብ መሰሩ ከሆነ አብዛታችሁ ነው መስራት። እኔ እዚህ ጋር ትንሽ ለቤተሰብ ቢሆን ብቻ ነው የሚሰራው ማለት ነው። በትንሹ ነው ብዙ ስለማይበሉ። ከዛ ብስኩት ይሄንን ብስኩት ሰባብሬ አረግበታለሁ ወፈር እንዲል ማለት ነው። ከዛ ሰባብሬ ካስገባሁት በኋላ በደንብ አርጋችሁ ሰባብሩት። ወዳው ነው የሚፈጨው፣ ወዳው ነው መደረግ ያለበት ማለት ነው። ይሄኛው በትኩሱ ነው ከረሜሉና ወተቱን በትኩሱ ነው። ከዛ እዚህ ውስጥ ካስገባው በኋላ እፈጨዋለሁ ከላጣ ላይ እንግዲህ በዚህ መልኩ ካረኩ በኋላ ይፈጨዋለሁኝ ማለት ነው። አሁን የፈጨሁት ነው በዚህ መልኩ አርጌዋለሁኝ ማለት ነው። ከዛ የምናረገው ደግሞ ቅድም ፍሬዘር ላይ ያስገባነውን ፍሬዘር ነው መሆን ያለበት ያስገባነውን ይሄ ምንድነው ብስኩት አለ አይደል? እሱም ብስኩት ያው ልናረግበት ቀጠን ካለ ግን መጨመር አለባችሁ። አሁን ትንሽ ቀጠን ብሏል፣ ትንሽ ጨምርበታለሁ ወይ ብስኩት ካልፈለኩ ይተዋለሁ እንደዚህ። እኔ ግን ጥሩ ነው ማለት ነው። እና ብስኩቱን የፈጨሁትን አወጣዋለሁ። በዚህ መልኩ ወጥቶልኛል። በዚህ መልኩ በደንብ አርጎ ይዟል ማለት ነው። በቆርጡት አሁን በቅርጽ ነው የሚወጣው፣ እንደበሱ አይሆንም። ከዛ እሱን ደግሞ ምን አረጋለሁኝ ያሁን የፈጨሁትን ብስኩቱና ከረሜሉን በላዩ አፈስበታለሁ ማለት ነው። በዚህ መልኩ አርጌ አፈሰዋለሁኝ። ከዛ በኋላ ወዳው እንደፈጫችሁ ነው ማድረግ ያለባችሁ። ካላረጋችሁት ግን ወዳው ነው እንትን የሚይዘው ማለት ነው። በላዩ ጠበቃ ያረጋል፣ ያስጠላል ማለት ነው። የሆነ እንት ይቆራረጣል። ወተት ሲበጣጠስ እንዴት ነው እንደዛ ይሆናል። ቶሎ ነው ማረግ ያለባችሁ። ከዛ በዚህ መልኩ አርጌዋለሁኝ። ቶሎ ብዬ ደግሞ ትንሽ ከበረደ በኋላ እስከሚበርድ መጠበቅ አለባችሁ። ትንሽ ከበረደ በኋላ ትከድኑትና እንትን ታረጉታላችሁ ማለት ነው። እንግዲህ ትንሽ የተወሰነ ሰዓት ላይ ቀዝቀዝ ማድረግ አለባችሁ። ወዳው ማፍሰስ አለባችሁ። ካላዩ አያችሁት ወዳው ነው እንትን የሚለው ማለት ነው። ወዳው ነው የሚረጋው። ደቂቃ ራሱ አይፈጅባችሁም። በቾከላችሁ ሰዓት ብትሰሩት ራሱ በፍጥነት ነው የሚደርሰው ማለት ነው። እውነቴን ነው። ከዛ ተላጃ ካረኩት በኋላ በዚህ መልኩ 2 ሰዓት 3 ሰዓትም ካስቀመጣችሁት በኋላ 2 ሰዓትም በቂ ነው። 1 ሰዓት በቂ ነው ሲጀመር ማለት ነው። ቶሎ ነው በፍጥነት የሚደርስ ፈጣን ኬክ ነው ማለት ነው። በዚህ መልኩ ሆኖልኛል። እንግዲህ ይሄን የመሰለ ኬክ ወጥቷል ማለት ነው። ይሄንን ካካው ፓውደር ነው መሽጫ። በዚህ መልኩ አርገን እንግዲህ እንሰራዋለን ማለት ነው። በላዩ በእጃችሁ ስታርቁት ቅርጹ አያምርም። በኋላ ስታቀርቡት በዚህ መልኩ ስትረሹት ግን በጣም በልኩ ሆኖ በጥብቃ ይሰጣችኋል። በዚህ መልኩ አርጌ ረሽቼበታለሁኝ ማለት ነው። እንደዚህ አርጌ አስተካክዬበታለሁ ማለት ነው። በዛ እያችሁ በእጃችሁ ስታርቁት የጓገለው ሲኖር በጣም ነው የሚያስጠላው ማለት ነው።
ከዛ ደግሞ ከተላጃ አስገብተን እናወጣዋለን። በዚህ መልኩ አውጥቼዋለሁኝ። በዚህ መልኩ ደርሷል። ይሄን የመሰለ ኬክ ማለት ነው። ይሄን እንደዚህ ሆኖ ሊበላ ደርሷል። ደቂቃ ማይጨርስ ሆነ ለመናገር ቾክላችሁ ራሱ እንግዳ ቢመጣባችሁ ምን ልስራ ምናምን ማለት ቀርቷል ማለት ነው። በዚህ መልኩ እኔ በቅቤው ነው በዚህ በቅቤው አርጌ ነው ያወጣው ለማውጣት እንዲመችኝ ማለት ነው ከታች ማለት ነው። ከዛ በኋላ እንግዲህ ሳህን ላይ ሲኒያ ላይ ማቅረቢያ ላይ እናረጋዋለን። አያችሁት አያምርም? ማሻአላ ተባረከላ። ጠብቃውን በትልቁ ማረግ ከፈለጋችሁ መጨመር ትችላላችሁ። በነገራችን ላይ እኔ በትንሹ ስላረኩት ነው ማለት ነው ቤተሰቦቼ። በዚህ መልኩ አርጌ አውጥቼዋለሁ። ወይም ደግሞ ቆራርጠዋለሁ። ሁሉም በልኩ እንዲያነሳ ቆራርጬ